በሐዋሳ ከተማ በሁለተኛና ሶስተኛ የኮሪደር ልማት ስራ ተሳታፊ ተቋራጮች፣ የመንግስት የስራ ኃላፊዎች እንዲሁም የተለያዩ የህብረተሰብ ክፍሎች ምስጋናና እውቅና በከንቲባ ጥራቱ በየነ ተደረገላቸው። በዚህ ወቅት ንግግር ያደረጉት ከንቲባ ጥራቱ በየነ የከተማችን ነዋሪዎች፣ የሐዋሳ ወዳጆች በጉጉት የሚጠብቁት የሐይቅ ልማት ዳርቻ ፕሮጀክት ያለንን ውስን ሀብት ከህዝባችን አቅም ጋር አስተሳስረን ከዳር ለማድረስ አስፈላጊውን ቅድመ ዝግጅት አድርገናል ብለዋል። የሐዋሳን የቱሪዝምና ኮንፈረንስ ማዕከልነት ለማጠናከር ስራዎች በተሻለ ፍጥነትና ጥራት መከናወናቸው እንደሚቀጥልም ነው ከንቲባ ጥራቱ በየነ የገለጹት። በከተማዋ እየተከናወነ ያለው የኮሪደር ልማት ከተማዋ ያላትን የተፈጥሮ ጸጋና ማህበራዊ ትስስር ይበልጥ የሚያጎላ መሆኑን ከንቲባ ጥራቱ በየነ ተናግረዋል። ይህም ከተማዋ ብሎም ሲዳማ ክልልን ከፍ የሚያደርግ በተለወጠ የስራ ባህል እውን የሆነ ፕሮጀክት ውጤት ነው ሲሉም ተደምጠዋል። የአራተኛ ዙር የኮሪደር ልማት ስራ 3.4 ኪሎ ሜትር የሚሸፍን እንደሆነም ጠቁመው የሐይቅ ዳርቻ ልማቱ በቅርቡ ለማስጀመር የዲዛይን ስራ ተጠናቆ ሀብት የማሰባሰብ ስራ የሚከናወን ይሆናል ሲሉም ተደምጠዋል። አዳዲስና ወቅታዊ መረጃዎችን አደርሳችኋለሁ። ፎሎ እያደረጋችሁ ቤተሰቡ ነው።